ወገኖቼ ምስቅልቅል ለወጣው ለኢትዮጵያ ጉዳይ መብትው መለኮታዊ ጣልቃ ገብነት ነው። ያስፈራል። ኢትዮጵያ ውስጥ እየሆነ ያለው ነገር ያስፈራል። ዘረፋው ያስፈራል። ቅሚያው ያስፈራል። ጥላቻው ያስፈራል። አድመኝነቱ ያስፈራል። ግድያው ያስፈራል። ጦርነቱ ያስፈራል። ረሃቡ ያስፈራል። በሽታው ያስፈራል። ኢትዮጵያ ውስጥ ምን የማያስፈራ ነገር አለ? ንገሩኝ። ምን የማያስፈራ ነገር አለ? ይህ እኮ የመሪዎች ጉዳይ ብቻ አይደለም። የምናገለግል የእኛም ጉዳይ ነው። የሰባኪዎች ጉዳይ ነው። የወንጌላውያን ጉዳይ ነው። የሚሽነሪዎች ጉዳይ ነው። የካህናት ጉዳይ ነው። እግዚአብሔር የጠራቸው የእውነተኛ መሪዎች ጉዳይ ነው። ምስቅልቅል ለወጣው ለኢትዮጵያ ጉዳይ የእግዚአብሔር ጣልቃ ገብነት ያስፈልጋል።